በተለያዩ የሰሜኑ የአገሪቱ ክፍሎች ውጊያዎች በመካሄድ ላይ መሆናቸው በጅማ ዩኒቨርሲቲ የተነሳውን ተቃውሞ ተከትሎ ተማሪዎች ሌሊቱን ሲደበደቡ ማደራቸው በሐረር ሰላማዊ ዜጎች በጎንደር ደግሞ ፖሊሶች በቁጥጥር ስር መዋላቸውን የተመለከቱና ሌሎችንም ዘገባዎች በዛሬው የዜና ፕሮግራማችን ይዘን ቀርበናል። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ይሄ የኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ነው። ከዕለቱ ዜና ጋር ደረጃ አብቶልድ ነኝ። በተለያዩ የሰሜኑ የአገሪቱ ክፍል ውጊያዎች በመካሄድ ላይ ናቸው። የኢሳት ምንጮች እንደገለጹት ዛሬ በአብድራፊ አንገረብ ወንዝ አካባቢ ራሳቸውን ባደራጁ የነጻነት ኃይሎችና በገዢው ፓርቲ ወታደሮች መካከል ከፍተኛ ውጊያ ተካሂዷል። ዛሬ ሲካሄድ በዋለው ውጊያ በነጻነት ኃይሎችም ሆነ በገዢው ፓርቲ ወታደሮች ላይ ስለደረሰው ጉዳት የታወቀ ነገር የለም። በሌላ በኩል በወልቃይት ትርካንና ማይነብሪያ አካባቢ በአርበኞች ግንቦት ሰባት ወታደሮችና በመንግስት ታጣቂዎች መካከል መለስተኛ ውጊያ ተካሂዷል። አንድ የግንባሩ ወታደራዊ አመራር እንደገለጹት ወደ ተለያዩ አቅጣጫዎች ለማረፍ በሚደረገው እንቅስቃሴ ተመሳሳይ ግጭቶች ሲደረጉ የቆዩ ሲሆን በዛሬው ዕለትም ተመሳሳይ ጦርነት ተካሂዶ አባሎቻቸው ሰብረው ወዳሰቡበት ቦታ ተንቀሳቅሰዋል። በሌላ በኩል ባለፈው ሳምንት አዲጎሹ ላይ በተደረገ የተኩስ ልውውጥ የተሰዉ 4 የአርበኞች ግንቦት ሰባት አባላትን የአካባቢው ህዝብ በክብር በዋልድባ ገዳም እንደቀበራቸው ታውቋል። በአካባቢው የሚገኝ አንድ ጉዳዩን በቅርብ የሚከታተል ታጋይ እንዳለው የህዝቡ ድርጊት ህዝባችን ምን ያክል ፍትህ እንደተጠማና ለሚመጣው ኃይል ያለውንም አክብሮት ያሳየበት ነው ብለዋል። ሰሞኑን አዲጎሹ ላይ በተደረገው ጦርነት የተገደሉ የነጻነት ኃይሎች 4 ተገኝተዋል። 4 የነጻነት ኃይሎች ደግሞ በአካባቢው ያለው ህብረተሰብ ከ50 በላይ ህብረተሰብ በመደራጀት በመመራረጥ ከየአካባቢው ወደ ዋልድባ ወስደው ቀብሯቸዋል። ከአርበኞች ግንቦት ሰባት የመጡ የነጻነት ኃይሎች እንግዲህ ሰው ምን ያህል ፍትህ እንደተጠማና ለሚመጣው ኃይልም ምን ያህል ክብር እንዳለው የሚያሳይ ትልቅ ተሞክሮ ነው የተሰራው። ከዚሁ ጋር በተያያዘ አገዛዙ የሚፈጽመውን ግፍ በመቃወም ወደ ጫካ የወጡ የነጻነት ታጋዮች ባንድ ላይ ለመስራት ስምምነት ላይ መድረሳቸው ታውቋል። ታጋዮቹ በአንድ እዝ ስር በመሆን ትግላቸውን በጋራ ለመካሄድ ስምምነት ላይ እየደረሱ ሲሆን ዘመናዊ የውትድርና ስልጠና ትምህርት በመውሰድ ላይ መሆናቸውንም የደረሰን መረጃ ያመለክታል። በጅማ ዩኒቨርሲቲ የተነሳውን ተቃውሞ ተከትሎ ተማሪዎች ሌሊቱን ሲደበደቡ አደሩ። የኢሳት ምንጮች እንደገለጹት በቲቶ ፉርጊሳ የምህንድስና ትምህርት ክፍል የሚማሩ ተማሪዎች የጀመሩትን ተከታታይ ተቃውሞ ተከትሎ ወታደሮች ተማሪዎችን ከምሽቱ 2 ሰዓት ላይ በማስወጣት እስከ ሌሊቱ 11 ሰዓት ድረስ እየደበደቡ ከፍተኛ ኢሰብአዊ ድርጊት ፈጽመዋል። የኮማንድ ፖስትን በመወከል ተማሪውን ዛሬ የሰበሰቡ አካላት ከፍተኛ ማስጠንቀቂያ ሰጥተዋል። እንደ ተማሪዎቹ ገለጻ የኮማንድ ፖስት ወኪሎች አርፈን አንማርም ካላችሁና በረብሻው ከቀጠላችሁ እንጨርሳችኋለን፣ ብትጠነቀቁ መልካም ነው፣ ከዚህ በኋላ ለእናንተ ጥጋብ ትዕግስት የለንም ያሉ ሲሆን አንዳንድ ሴት ተማሪዎች በስብሰባው ወቅት ራሳቸውን ስተዋል። ተማሪዎቹን ለማንሳትና ለመርዳት የሞከሩ ሌሎች ተማሪዎችን ተዋቸው፣ እንዳታነሷቸው፣ የራሳቸው ጉዳይ በማለት ያስፈራሩት ታጣቂዎች በቁመናቸውና ባለባበሳቸው እንዲሁም በሚያሳዩት እንቅስቃሴ በወጣቶቹ ላይ ከፍተኛ የስነልቦና ጫና ሲፈጥሩ ውለዋል። ይሁንና ስብሰባው እንዳበቃና በመደበኛ ግቢው ካለው ኃይል በተጨማሪ የገባው ከፍተኛ ቁጥር ያለው ታጣቂ ኃይል ግቢውን ለቆ እንደወጣ የተማሪዎቹ ተቃውሞ ቀጥሏል። በሐረር በርካታ ዜጎች ሲታሰሩ በባህር ዳር ደግሞ ፖሊሶች በቁጥጥር ስር ውለዋል። በመጪው ህዳር 29 ቀን 2009 ዓ.ም ከሚከበረው የብሔር ብሔረሰቦች በዓል ጋር በተገናኘ ይሁን አይሁን ባይታወቅም በሐረር ከተማ ከፍተኛ ፍተሻ በመካሄድ ላይ ሲሆን በፍተሻ ወቅት የክልሉን መታወቂያ የያዙ ሰዎች እየተያዙ ወደ እስር ቤት ተወስደዋል። ከሌሎች ክልሎች ሄደው በክልሉ ውስጥ በመስራት ላይ ያሉ በርካታ ዜጎች የክልሉን መስተዳድር መታወቂያ እንዲሰጣቸው ቢጠይቁም ከመጣችሁበት ክልል መሸኛ አምጡ በመባላቸው መታወቂያ ማግኘት ሳይችሉ ቀርተዋል። እነዚህ ዜጎች በፍተሻ ወቅት የክልሉን መታወቂያ ማሳየት ባለመቻላቸው እየታሰሩ መሆኑን የክልሉ ወኪላችን ገልጿል። በመቶዎች የሚቆጠሩ ዜጎች በተለያዩ ወረዳዎች ውስጥ ታስረው የሚገኙ ሲሆን ውዝፍ ግብር አልከፈሉም የተባሉ ከ50 በላይ ነጋዴዎችም እንዲሁ ተይዘው ታስረዋል። በሌላ በኩል ደግሞ በባህር ዳር ከተማ በቅርቡ በቦምብ ፍንዳታ ተጠርጥረው ከታሰሩት ወጣቶች መሃል አንዱ ለሕክምና በሚል ሆስፒታል ላይ ከጠባቂው ፖሊስ ጋር መጥፋቱ ያበሳጫቸው የወታደራዊ እዝ መሪዎች ዛሬ በአንደኛ ፖሊስ ጣቢያ የሚገኙትን ኃላፊና ተራ ፖሊሶች አስረዋል። ከታሰሩት መካከል ኢንስፔክተር ይብሬ፣ ምክትል ኢንስፔክተር ክብረ፣ 50 አለቃ አበበ፣ ኮንስታብል ወርቁ ይገኙበታል። በቂሊንጦ እስር ቤት በእሳት ቃጠሎና በጥይት ለተገደሉ ታራሚዎች ሞት 38 እስረኞች ተጠያቂ ሆኑ። ባለፈው ዓመት ነሐሴ 28 ቀን 2008 ዓ.ም ሆን ተብሎ የእሳት ቃጠሎ እንዲነሳ በማድረግ ከእሳቱ ለመሸሽ ሲያመልጡ የነበሩ ታራሚዎች በእሳት ቃጠሎና በግፍ በጥይት ተደብድበው መገደላቸው የሚታወቅ ሲሆን ለዜጎቹ ሞት ምክንያት ናቸው የተባሉ 38 እስረኞች በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ክስ ተመስርቶባቸዋል።
እስረኞቹ ሆን ብለው እሳት እንዲነሳ ያደረጉት በድብቅ የኦነግ የግንቦት ሰባትና የአልሸባብ የሽብር ቡድኖችን ተልዕኮ ለማስፈጸም መሆኑን አቃቤ ሕግ በክሱ ጠቅሷል። በመሆኑም አንደኛ ተከሳሽ ማስረሻ ሰጤ፣ ሁለተኛ ተከሳሽ ወልዴ ሞቱማ፣ ሶስተኛ ተከሳሽ አሸናፊ አካሉን ጨምሮ 38 እስረኞች ላይ ክስ ተመስርቶባቸዋል። ተከሳሾቹ ከሰው ሕይወት መጥፋት በተጨማሪ ለ10 ሚሊዮን ብር የንብረት ውድመት እንዲፈጸም ምክንያት መሆናቸውንምና በተለያየ ጊዜ በድብቅ መረጃ በመለዋወጥ የአመፅ ጥሪ በማስተላለፍ በማረሚያ ቤቱ አመፅ በማስነሳት የሚሉ ክሶችን አቃቤ ሕግ በክስ ቻርጁ አስነብበዋል። አብዛኞቹ ተከሳሾች በሕግ በተመዘገቡ የፖለቲካ ፓርቲዎች ውስጥ በሰላማዊ መንገድ ሲታገሉ የቆዩ ናቸው። ምርጫ 2007ን ተከትሎ ገዢው ፓርቲ ህዝብን ሊያነሳሱ ይችላሉ በማለት ያሰራቸው እነዚህ ሰዎች አሁን በእስር ቤቱ ለተነሳው ቃጠሎ ምክንያት ሆነው መቅረባቸው አነጋጋሪ ሆኗል። በእስር ቤቱ ታስረው የተፈቱ አንዳንድ ሰዎች እንደገለጹት እሳቱን ሆን ብለው ያስነሱት የገዢው ፓርቲ ካድሬዎች ናቸው። በተለይም ከወልቃይት ጠገዴ አማራ ማንነት ጥያቄ ጋር በተያያዘ ከተለያዩ እስር ቤቶች ተሰብስበው ወደ ቂሊንጦ እንዲገቡ በተደረገ በቀናት ውስጥ ቃጠሎ መነሳቱና አብዛኛው የቃጠሎና የተኩሱ ሰለባ እነዚህ እስረኞች መሆናቸው ድርጊቱ በገዢው ፓርቲ ሰዎች የተቀነባበረ መሆኑን አመላካች ነው በማለት ይናገራሉ። በመጨረሻም አልሸባብን ለማስወጣት ተጨማሪ 4000 ወታደሮች ያስፈልጋሉ ተባለ። በተባበሩት መንግስታት ድርጅት የአፍሪካ ሰላም አስከባሪ አሚሶም ስር የተሰማራው ጦር በአሁኑ ወቅት አልሸባብ ከተቆጣጠራቸው የሶማሊያ ግዛቶች ለማስወጣት ተጨማሪ 4000 ወታደሮች ማሰማራት እንደሚያስፈልጉት አስታውቋል። ጁባ ሸለቆ፣ ሂራን፣ በቆልና አንዳንድ የተወሰኑ የድንበር ከተሞች በአልሸባብ ቁጥጥር ስር ውለዋል። የህብረቱ ጦር ቃል አቀባይ የሆኑት ኮሎኔል ጆሴፍ ጊበርት እንዳሉት አሁን ካሉት 21129 ወታደሮች በተጨማሪ 4000 ወታደሮችን ማከል ግድ ነው። የሶማሊያ ብሔራዊ ምርጫን ተከትሎ በአገሪቷ የሰላምና መረጋጋት ስጋቶች እየጨመሩ ሲሆን አልሸባብ ኃይሉን በማጎልበት ብዙ አካባቢዎችን በቁጥጥር ስር መዋሉን ኮሎኔሉ ገልጸዋል። ኮሎኔሉ አክለውም በአሚሶም ስር ያልተዋቀፈው የኢትዮጵያ መከላከያ ሰራዊት ከሶማሊያ መውጣቱን ተከትሎ በማዕከላዊ ሶማሊያ ውስጥ የሚገኙ 6 ከተሞች በድጋሚ በአልሸባብ ቁጥጥር ስር ውለዋል ብለዋል። በአሁኑ ወቅት አልሸባብ የደፈጣ ጥቃቶችንም አጠናክሮ ቀጥሏል። ብዙ ጊዜ ካባከንና ተጨማሪ ወታደሮችን ካላሰማራን ሁኔታዎቹ ይበልጥ አስጊ ይሆናሉ ሲሉም ኮሎኔል ጆሴፍ አስጠንቅቀዋል። ለሶማሊያ ሰላም አስከባሪ ኃይል የገንዘብ ድጋፍ የሚያደርገው በተባበሩት መንግስታት ድርጅት የሶማሊያ ሰላም ማስከበር ድጋፍ ሰጪ ክፍል ለ4000 ወታደሮች የሚሆን ገንዘብ ለመመደብ ፈቃደኝነቱን አላሳየም። የድርጅቱ ረዳት ጸሐፊ የሆኑት ሁበርት ፕሪስ የገንዘብ ምንጭ ማፈላለግ ግድ እንደሚልና ተጨማሪ ወታደሮችን ለማሰማሪያት ውይይት እንደሚያስፈልግ ገልጸዋል። በአሁኑ ወቅት ገንዘቡን አግኝተናል፣ ነገር ግን ተጨማሪ ሰራዊት የሚሰማራው አሁን ካሉት ሀገራት ነው ወይስ ከሌሎች ሀገራት በሚለው ጉዳይ ውሳኔ ላይ ለመድረስ ከአፍሪካ ህብረት ጋር ውይይት እናደርግበታለን። በዚህ ጉዳይ ውሳኔ ላይ ለመድረስ ከተለያዩ ሀገራት የተለያዩ አስተያየቶች እየቀረቡ ነው ሲሉ ባለስልጣኑ ተናግረዋል። ቡሩንዲና ኬንያ ጦራቸውን ከሶማሊያ ለማስወጣት እንደሚፈልጉም አስታውቀዋል። ሁለቱም ሀገራት የደሞዝ መዘግየትና የካሳ ክፍያ ማነስን በምክንያትነት አቅርበዋል። የኢትዮጵያ መንግስት በበኩሉ ዓለም አቀፉ ማህበረሰብ እርዳታ ለማድረግ ፈቃደኛ አለመሆኑን በምክንያትነት በማቅረብ በአሚሶም ስር ያልታቀፉ 2000 ወታደሮችን በቅርቡ ከሶማሊያ ማስወጣቱን ኦል አፍሪካን ዘግቧል። ተመልካቾቻችን፣ አድማጮቻችን የሰዓቱ ዜና እስካሁኑ ነበር። ከቀሪዎቹ የሰዓት ዝግጅቶች ጋር ጤና ይስጥልኝ። በተለያዩ የሰሜኑ የአገሪቱ ክፍሎች ውጊያዎች በመካሄድ ላይ መሆናቸው፣ በጅማ ዩኒቨርሲቲ የተነሳውን ተቃውሞ ተከትሎ ተማሪዎች ሌሊቱን ሲደበደቡ ማደራቸው፣ በሐረር ሰላማዊ ዜጎች፣ በጎንደር ደግሞ ፖሊሶች በቁጥጥር ስር መዋላቸውን የተመለከቱና ሌሎችንም ዘገባዎች በዛሬው የዜና ፕሮግራማችን ይዘን ቀርበናል። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ይህ የኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ነው። ከዕለቱ ዜና ጋር ደረጃ ብትወልድ ነኝ። በተለያዩ የሰሜኑ የአገሪቱ ክፍል ውጊያዎች በመካሄድ ላይ ናቸው። የኢሳት ምንጮች እንደገለጹት ዛሬ በአብድራፊ አንገረብ ወንዝ አካባቢ ራሳቸውን ባደራጁ የነጻነት ኃይሎችና በገዢው ፓርቲ ወታደሮች መካከል ከፍተኛ ውጊያ ተካሂዷል። ዛሬ ሲካሄድ በዋለው ውጊያ በነጻነት ኃይሎችም ሆነ በገዢው ፓርቲ ወታደሮች ላይ ስለደረሰው ጉዳት እየታወቀ ነገር የለም። በሌላ በኩል በወልቃይት
ትርካንና ማይነብሪያ አካባቢ በአርበኞች ግንቦት ሰባት ወታደሮችና በመንግስት ታጣቂዎች መካከል መለስተኛ ውጊያ ተካሂዷል። አንድ የግንባሩ ወታደራዊ አመራር እንደገለጹት ወደ ተለያዩ አቅጣጫዎች ለማረፍ በሚደረገው እንቅስቃሴ ተመሳሳይ ግጭቶች ሲደረጉ የቆዩ ሲሆን በዛሬው ዕለትም ተመሳሳይ ጦርነት ተካሂዶ አባሎቻቸው ሰብረው ወዳሰቡበት ቦታ ተንቀሳቅሰዋል። በሌላ በኩል ባለፈው ሳምንት አዲጎሹ ላይ በተደረገ የተኩስ ልውውጥ የተሰዉ 4 የአርበኞች ግንቦት ሰባት አባላትን የአካባቢው ህዝብ በክብር በዋልድባ ገዳም እንደቀበራቸው ታውቋል። በአካባቢው የሚገኝ አንድ ጉዳዩን በቅርብ የሚከታተል ታጋይ እንዳለው የህዝቡ ድርጊት ህዝባችን ምን ያክል ፍትህ እንደተጠማና ለሚመጣው ኃይል ያለውንም አክብሮት ያሳየበት ነው ብለዋል። ሰሞኑን አዲጎሹ ላይ በተደረገው ጦርነት የተገደሉ የነጻነት ኃይሎች 4 ተገኝተዋል። 4 የነጻነት ኃይሎች ደግሞ በአካባቢው ያለው ህብረተሰብ ከ50 በላይ ህብረተሰብ በመደራጀት በመመራረጥ ከየአካባቢው ወደ ዋልድባ ወስደው ቀብሯቸዋል። ከአርበኞች ግንቦት ሰባት የመጡ የነጻነት ኃይሎች እንግዲህ ሰው ምን ያህል ፍትህ እንደተጠማና ለሚመጣው ኃይልም ምን ያህል ክብር እንዳለው የሚያሳይ ትልቅ ተሞክሮ ነው የተሰራው። ከዚሁ ጋር በተያያዘ አገዛዙ የሚፈጽመውን ግፍ በመቃወም ወደ ጫካ የወጡ የነጻነት ታጋዮች ባንድ ላይ ለመስራት ስምምነት ላይ መድረሳቸው ታውቋል። ታጋዮቹ በአንድ እዝ ስር በመሆን ትግላቸውን በጋራ ለመካሄድ ስምምነት ላይ እየደረሱ ሲሆን ዘመናዊ የውትድርና ስልጠና ትምህርት በመውሰድ ላይ መሆናቸውንም የደረሰን መረጃ ያመለክታል። በጅማ ዩኒቨርሲቲ የተነሳውን ተቃውሞ ተከትሎ ተማሪዎች ሌሊቱን ሲደበደቡ አደሩ። የኢሳት ምንጮች እንደገለጹት በቲቶ ፉርጊሳ የምህንድስና ትምህርት ክፍል የሚማሩ ተማሪዎች የጀመሩትን ተከታታይ ተቃውሞ ተከትሎ ወታደሮች ተማሪዎችን ከምሽቱ 2 ሰዓት ላይ በማስወጣት እስከ ሌሊቱ 11 ሰዓት ድረስ እየደበደቡ ከፍተኛ ኢሰብአዊ ድርጊት ፈጽመዋል። የኮማንድ ፖስትን በመወከል ተማሪውን ዛሬ የሰበሰቡ አካላት ከፍተኛ ማስጠንቀቂያ ሰጥተዋል። እንደ ተማሪዎቹ ገለጻ የኮማንድ ፖስት ወኪሎች አርፈን አንማርም ካላችሁና በረብሻው ከቀጠላችሁ እንጨርሳችኋለን፣ ብትጠነቀቁ መልካም ነው፣ ከዚህ በኋላ ለእናንተ ጥጋብ ትዕግስት የለንም ያሉ ሲሆን በቂሊንጦ እስር ቤት በእሳት ቃጠሎና በጥይት ለተገደሉ ታራሚዎች ሞት 38 እስረኞች ተጠያቂ ሆኑ። ባለፈው ዓመት ነሐሴ 28 ቀን 2008 ዓ.ም ሆን ተብሎ የእሳት ቃጠሎ እንዲነሳ በማድረግ ከእሳቱ ለመሸሽ ሲያመልጡ የነበሩ ታራሚዎች በእሳት ቃጠሎና በግፍ በጥይት ተደብድበው መገደላቸው የሚታወቅ ሲሆን ለዜጎቹ ሞት ምክንያት ናቸው የተባሉ 38 እስረኞች በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ክስ ተመስርቶባቸዋል። እስረኞቹ ሆን ብለው እሳት እንዲነሳ ያደረጉት በድብቅ የኦነግ የግንቦት ሰባትና የአልሸባብ የሽብር ቡድኖችን ተልዕኮ ለማስፈጸም መሆኑን አቃቤ ሕግ በክሱ ጠቅሷል። በመሆኑም አንደኛ ተከሳሽ ማስረሻ ሰጤ፣ ሁለተኛ ተከሳሽ ወልዴ ሞቱማ፣ ሶስተኛ ተከሳሽ አሸናፊ አካሉን ጨምሮ 38 እስረኞች ላይ ክስ ተመስርቶባቸዋል። ተከሳሾቹ ከሰው ሕይወት መጥፋት በተጨማሪ ለ10 ሚሊዮን ብር የንብረት ውድመት እንዲፈጸም ምክንያት መሆናቸውንም እና በተለያየ ጊዜ በድብቅ መረጃ በመለዋወጥ የአመፅ ጥሪ በማስተላለፍ በማረሚያ ቤቱ አመፅ በማስነሳት የሚሉ ክሶችን አቃቤ ሕግ በክስ ቻርጁ አስነብበዋል። አብዛኞቹ ተከሳሾች በሕግ በተመዘገቡ የፖለቲካ ፓርቲዎች ውስጥ በሰላማዊ መንገድ ሲታገሉ የቆዩ ናቸው። ምርጫ 2007ን ተከትሎ ገዢው ፓርቲ ህዝብን ሊያነሳሱ ይችላሉ በማለት ያሰራቸው እነዚህ ሰዎች አሁን በእስር ቤቱ ለተነሳው ቃጠሎ ምክንያት ሆነው መቅረባቸው አነጋጋሪ ሆኗል። በእስር ቤቱ ታስረው የተፈቱ አንዳንድ ሰዎች እንደገለጹት እሳቱን ሆን ብለው ያስነሱት የገዢው ፓርቲ ካድሬዎች ናቸው። በተለይም ከወልቃይት ጠገዴ አማራ ምንነት ጥያቄ ጋር በተያያዘ ከተለያዩ እስር ቤቶች ተሰብስበው ወደ ቂሊንጦ እንዲገቡ በተደረገ በቀናት ውስጥ ቃጠሎው መነሳቱና አብዛኛው የቃጠሎና የተኩሱ ሰለባ እነዚህ እስረኞች መሆናቸው ድርጊቱ በገዢው አንዳንድ ሴት ተማሪዎች በስብሰባው ወቅት ራሳቸውን ስተዋል። ተማሪዎቹን ለማንሳትና ለመርዳት የሞከሩ ሌሎች ተማሪዎችን ተዋቸው፣ እንዳታነሷቸው፣ የራሳቸው ጉዳይ በማለት ያስፈራሩት ታጣቂዎች በቁመናቸውና ባለባበሳቸው እንዲሁም በሚያሳዩት እንቅስቃሴ በወጣቶች ላይ ከፍተኛ የስነልቦና ጫና ሲፈጥሩ ውለዋል። ይሁንና ስብሰባው እንዳበቃና በመደበኛ ግቢው ካለው ኃይል በተጨማሪ የገባው ከፍተኛ ቁጥር ያለው ታጣቂ ኃይል ግቢውን ለቆ እንደወጣ የተማሪዎቹ ተቃውሞ ቀጥለዋል። በሐረር በርካታ ዜጎች ሲታሰሩ በባህር ዳር ደግሞ ፖሊሶች በቁጥጥር ስር ውለዋል። በመጪው ህዳር 29 ቀን 2009 ዓ.ም ከሚከበረው የብሔር ብሔረሰቦች በዓል ጋር በተገናኘ ይሁን አይሁን ባይታወቅም በሐረር ከተማ ከፍተኛ ፍተሻ በመካሄድ ላይ ሲሆን በፍተሻ ወቅት የክልሉን መታወቂያ ያልያዙ ሰዎች እየተያዙ ወደ እስር ቤት ተወስደዋል። ከሌሎች ክልሎች ሄደው በክልሉ ውስጥ በመስራት ላይ ያሉ በርካታ ዜጎች የክልሉን መስተዳድር መታወቂያ እንዲሰጣቸው ቢጠይቁም ከመጣችሁበት ክልል መሸኛ አምጡ በመባላቸው መታወቂያ ማግኘት ሳይችሉ ቀርተዋል። እነዚህ ዜጎች በፍተሻ ወቅት የክልሉን መታወቂያ ማሳየት ባለመቻላቸው እየታሰሩ መሆኑን የክልሉ ወኪላችን ገልጿል። በመቶዎች የሚቆጠሩ ዜጎች በተለያዩ ወረዳዎች ውስጥ ታስረው የሚገኙ ሲሆን ውዝፍ ግብር አልከፈሉም የተባሉ ከ50 በላይ ነጋዴዎችም እንዲሁ ተይዘው ታስረዋል።
በሌላ በኩል ደግሞ በባህር ዳር ከተማ በቅርቡ በቦምብ ፍንዳታ ተጠርጥረው ከታሰሩት ወጣቶች መሃል አንዱ ለሕክምና በሚል ሆስፒታል ላይ ከጠባቂው ፖሊስ ጋር መጥፋቱ ያበሳጫቸው የወታደራዊ እዝ መሪዎች ዛሬ በአንደኛ ፖሊስ ጣቢያ የሚገኙትን ኃላፊና ተራ ፖሊሶች አስረዋል። ከታሰሩት መካከል ኢንስፔክተር ይብሬ፣ ምክትል ኢንስፔክተር ክብረ፣ 50 አለቃ አበበ፣ ኮንስታብል ወርቁ ይገኙበታል። ፓርቲ ሰዎች የተቀነባበረ መሆኑን አመላካች ነው ማለት ይናገራሉ። በመጨረሻም አልሸባብን ለማስወጣት ተጨማሪ 4000 ወታደሮች ያስፈልጋሉ ተባለ። በተባበሩት መንግስታት ድርጅት የአፍሪካ ሰላም አስከባሪ አሚሶም ስር የተሰማራው ጦር በአሁኑ ወቅት አልሸባብ ከተቆጣጠራቸው የሶማሊያ ግዛቶች ለማስወጣት ተጨማሪ 4000 ወታደሮች ማሰማራት እንደሚያስፈልጉት አስታውቋል። ጁባ ሸለቆ፣ ሂራን፣ በቆልና አንዳንድ የተወሰኑ የድንበር ከተሞች በአልሸባብ ቁጥጥር ስር ውለዋል። የህብረቱ ጦር ቃል አቀባይ የሆኑት ኮሎኔል ጆሴፍ ጊበርት እንዳሉት አሁን ካሉት 21129 ወታደሮች በተጨማሪ 4000 ወታደሮችን ማከል ግድ ነው። የሶማሊያ ብሔራዊ ምርጫን ተከትሎ በአገሪቷ የሰላምና መረጋጋት ስጋቶች እየጨመሩ ሲሆን አልሸባብ ኃይሉን በማጎልበት ብዙ አካባቢዎችን በቁጥጥር ስር መዋሉን ኮሎኔሉ ገልጸዋል። ኮሎኔሉ አክለውም በአሚሶም ስር ያልተዋቀፈው የኢትዮጵያ መከላከያ ሰራዊት ከሶማሊያ መውጣቱን ተከትሎ በማዕከላዊ ሶማሊያ ውስጥ የሚገኙ 6 ከተሞች በድጋሚ በአልሸባብ ቁጥጥር ስር ውለዋል ብለዋል። በአሁኑ ወቅት አልሸባብ የደፈጣ ጥቃቶችንም አጠናክሮ ቀጥሏል። ብዙ ጊዜ ካባከንና ተጨማሪ ወታደሮችን ካላሰማራን ሁኔታዎቹ ይበልጥ አስጊ ይሆናሉ ሲሉም ኮሎኔል ጆሴፍ አስጠንቅቀዋል። ለሶማሊያ ሰላም አስከባሪ ኃይል የገንዘብ ድጋፍ የሚያደርገው በተባበሩት መንግስታት ድርጅት የሶማሊያ ሰላም ማስከበር ድጋፍ ሰጪ ክፍል ለ4000 ወታደሮች የሚሆን ገንዘብ ለመመደብ ፈቃደኝነቱን አላሳየም። የድርጅቱ ረዳት ጸሐፊ የሆኑት ሁበርት ፕሪስ የገንዘብ ምንጭ ማፈላለግ ግድ እንደሚልና ተጨማሪ ወታደሮችን ለማሰማሪያት ውይይት እንደሚያስፈልግ ገልጸዋል። በአሁኑ ወቅት ገንዘቡን አግኝተናል፣ ነገር ግን ተጨማሪ ሰራዊት የሚሰማራው አሁን ካሉት ሀገራት ነው ወይስ ከሌሎች ሀገራት